እሺ ሰላም ጋይስ እንዴት ናችሁ? በድጋሚ ይሄንን ስለ አውተል ዴይሊ ሪዋርድ እንዴት መውሰድ እንችላለን በፍጥነት የሚለውን ለማሳየት እንሞክራለን። እሺ እንደምታዩት አውተል በድጋሚ አሁን አዲስ ባወጡት አናውንስመንት ምን ብለዋል? ከዚህ በኋላ ዴይሊ 3 ሪዋርድ ይኖራል እና በ5 ሰዓት ከጠዋቱ 5 ሰዓት ቀን 3 ሰዓት እና ማታ 2 ሰዓት ላይ የሚኖር ሪዋርድ እንዳለ ተናግረዋል። እና እንዴት እንደሆነ እሱንም ኢን ዲቴል እናያለን። እንደምታዩት ይሄ ዛሬ ሪዋርድ ነው። አፍተርኑን ማለት ነው። ለዛ ነው 90 ብር የገባው። ከዚህ በፊት ከ40 እስከ 50 ብር ነበር የሚሰጡት። እና እኔ ደግሞ አምልጦኝ አያውቅም። አንዴ ነው አይ ቲንክ አስታውሳለሁ ከጀመርኩበት ጊዜ አንስቶ እስካሁን ድረስ ጠዋት ከሰዓት ወስድ ነበር። አንድ ጊዜ ብቻ ነበር ያመለጠኝ። እና እንዴት እንደምንወስድ እናያለን። እዚህ ጋር እነዚህ ጊፍቶች ክሌም ያደረኳቸው ጊፍቶች ናቸው። እና እስኪ እንትን ላይ ገብተን ግሩፑ ላይ ገብተን እንዴት መስራት እንዳለብን እዚህ ጋር እንደምንመለከተው ግሩፕ ሜምበራቸው 10300 ደርሷል። ይሄ ማለት በጣም ኮምፒቲሽን ይኖራል ማለት ነው። ስለዛ በጣም ዋይዝ እና ፈጣን መሆን አለብን ማለት ነው። እሺ ቀድመን ቅድም ያልኳችሁ በቀን 3 ያደረጉት አናውንስመንት ይሄ ነው። ጠዋት በ5 ሰዓት ላይ ወይም 11 ሰዓት ላይ ሻርፕ በሚኖረው ኮምፒቲሽን 300 ኮፒ ነው የሚሉት 300 ጊፍት ነው የተዘጋጀው ማለት ነው። ከ40 እስከ 50 ብር። ሌላኛው ሁለተኛው ከሰዓት 9 ሰዓት ላይ ከ80 ብር እስከ 100 ብር ቅድም እኔ ያሳየኋችሁ 90 ብር ከዚህ ውስጥ አለ ማለት ነው። 200 ኮፒስ ተዘጋጅቷል ይሉናል። ሌላኛው የመጨረሻው ማታ ከ2 ሰዓት ማታ 8 ሰዓት ነው የሚሉን እዚህ ጋር። ስለዛ ከ2 ሰዓት አንስቶ 2 ሰዓት ላይ ሻርፕ 2 ሰዓት ላይ በሚኖረው ሪዋርድ ከ100 እስከ 150 ብር ይሰጣሉ ማለት ነው። እና በጣም ፈጣን መሆን አለብን ይሄን ለመውሰድ በጣም ከባድ ነው የሚሆነው 100 ማለት ከ10 ሺህ ሰው ውስጥ 100 ውስጥ መግባት ማለት ነው። እና እንዴት እንወስዳለን የሚለውን ቀድመን ሰአታቸውን ነው የሚለቁበት ፍሪኩዌንትሊ ሲለቁ የነበሩበትን ጊዜ እንመለከታለን። እዚህ ጋር እንደምናየው ዛሬ 5 ደቂቃ አርፍደው ነው የለቀቁት 9 ከ5 አካባቢ ያው እዚህ ጋር 9 ሰዓት ከ5 ይላል። እንደምናየው 2 ደቂቃ እና 3 ደቂቃ አርፍደው ነው የሚለቁት። ስለዚህ ይሄን ታይሚንጋቸውን ይዘን እኛ ታይሚንግ መጠበቅ ያለብን በዛ ሞመንት ውስጥ ነው በዛ ሰዓት ውስጥ ነው ማለት ነው። እዚህ ጋርም እንደምታዩት 2 ደቂቃ አርፍደው ነው የለቀቁልን ማለት ነው። ስለዛ ልክ ሪዋርዱን ክሌም ለማድረግ ወይንም ለመውሰድ ምን እናደርጋለን? ቀድመን ቦታችንን አዘጋጅተን ሎጊን ብለን እንጠብቃለን። ሎጊን ብለን ሊንኩን ማስገቢያውን ቦክሱን አዘጋጅተን እንጠብቃለን እንደዚህ ፕሬዘንት ኮዱን ከፍተን ማለት ነው። ከዛ ይሄን በዚህ ጋር ከፍተን ከጠበቅን በኋላ እዚህ ውስጥ መተን ምን እናደርጋለን? ይሄን ሴሌክት አድርገን ይዘን እንጠብቃለን እስኪለቁልን ድረስ። ኢንስታንትሊ ያ ኮዱን መግባቱን ወይንም ይሄንን ቴክስት እንዳየን ምን እናደርጋለን? ዳይሬክት እዚህ ቁጥሩ አለ አይደል? ይሄ የእጅ ምልክቱ እሷን ቁጥር መሃል ላይ ማለት ነው እሱን ጫን ብለን እንይዛለን። አይታችሁታል? ጫን ብለን ስንይዝ ይሄ ይመጣልናል። ኮፒ እንድናደርግ ማለት ነው። የዚህ ቶሎ ብለን ኮፒ ብለን ይዘነው አንጽፍም። ከጻፍን ያ ሁሉ ይረዝምብናል። እዚህ መተን ፔስት ጫን ነው የምንለው ምንም አናደርግም። ፔስት እናደርጋለን እዛ ሪሲቭ ብለነው እንቀበላለን ማለት ነው። እና ትሪኩ ይሄ ነው። እና ዋይዝ እና በጣም ፈጣን ልትሆኑ ይገባል እንደነገርኳችሁ። ከዛ ባለፈ ስትሸለሙ ኮሜንት ላይ የደረሳችሁን መልቀቅም እንዳትረሱ። አመሰግናለሁ። ሰላም ዋሉልኝ።